ሰላም የተወደዳችሁ ተመልካቾቻችን፣ ይህ የኛ የተማሪዎች ችግር የምናነሳበትና መፍትሄ የምንፈልግበት ሳምንታዊ ጎበዝ ሾው ፕሮግራማችን ነው። ጎበዝ ሾው በቶን መልቲሚዲያ ፕሮዳክሽን እየተዘጋጀ የሚቀርብላችሁ ፕሮግራም ነው። ከፕሮግራማችን ጋር ፋሃድ ጀማል እና እኔ ብሌን ወንደሰን ሳሙኤል ሁሴን አብራችሁ እንድትቆዩ እንጋብዛለን። የዛሬ ሀሳባችን ተማሪዎች ወደ ሱስ የሚገቡባቸው ምክንያት ከገቡ በኋላ የሚደርስባቸው ጫና ነው። አንድ ተማሪ ያው ሱስ ሲገባ ብዙ ምክንያቶች አሉት። አንዱ ምክንያት አለ አይደለ፣ ጓደኞችም እንደመነሻ ይሆናሉ። አሁን የምትውዩ ሰው አለ፣ ከሱ ጋር የምትውዩ ሰው አለ እና ያ ሰው አጫሽ ከሆነ ወይም መጫት የሚቅም ከሆነ ኤኒቲንግ ብቻ ሱስ ውስጥ የሚያስገባሽ ነገሮች የሚጠቀም ከሆነ ከሱ ጋር ኢንተራክሽን ካላችሁ ኦፍኮርስ እሱ ነገር በጣም ታጠኘዋለሽ። በጣም አለ አይደለ፣ ምንድነው ይሄ ነገር ትያለሽ። ኦኬ ይሄ ነገር ደስታ ሊሰጠው ይችላል። ኦኬ ለማሞከር ትጓጓለሽ አይነት ነገር ትጓጓለሽ ነገር። አሁን እንደ ሲጋራ ስንጀምር አንድ ሲጋራ ጀምረሽ በጣም ደስ ይላል ትያለሽ። ከዛ ሁለተኛው ትይጃለሽ፣ ከዛ ወደ ሶስት ወደ አራት። ያው መጀመሪያ ያለውን ነገር ለማምጣት ነው። መጀመሪያ ያለውን ነገር በቃ አይደለ እንዴት ሰው ወደ ሱስ እንደሚገባ መግቢያ መንገድ ታውቂያለሽ፣ እንደ መጀመሪያ ላይ ማለት ነው። እነሱ ያጨሱ አታያቸውም፣ ዝም ብለሽ አታይም፣ ስቴር አታደርጊም። ኦኬ ይሄ ነገር እንዴት ነው ትያለሽ፣ ታያቸዋለሽ መጀመሪያ ቀን፣ ከዛ ሁለተኛ ቀን ይደጋገማል። ከዛ በኋላ እስኪ አንድ ያስሞከሪኝ ትያለሽ። ከዛ በኋላ ትጀምሪያለሽ አንድ ነገር ደስ ይላል ትያለሽ። ከዛ በኋላ ከእነሱ ጋር አላደለ ግንኙነትሽ ይጠነከራል ማለት ነው። ከድሮ ጠንከር ይላል። ከዛ በኋላ ከእነሱ ጋር መዋል ጀመረሽ ማለት ነው። መጀመሪያ ላይ ብዙ ጊዜ ሱሰኛ የሆነ ተማሪ ስታገኝ እኔ እኮ ሱሰኛ አይደለሁም ነው የሚልሽ። እንቁላል ቀስ በቀስ በእግሩ ሄዳል እንደሚባለው የለም፣ ያን ተጽዕኖ ወዲያው አይደለም የምናውቀው። ጭንቅላታችን ሰብኮንሸስ የሚባል ፓርት አለው። እኛ ከምናስበው በላይ እሱ የሚቀበለው በጣም ብዙ ነገር አለ እና ያ ሰብኮንሸስ ቀስ በቀስ ነው ተጽዕኖ የሚያድርበት። እኛ እናውቀውም ተጽዕኖ እያደረብን እንደሆነ። ሜቢ ከልጁ ጋር ከተለያየን ከ2 ከ3 ዓመት በኋላ ሊሆን ይችላል ማጨስ የምንጀምረው። ሱስን መለማመድ ሲጀምሩ ተማሪዎች ሁሌ መጀመሪያ ላይ አያውቁትም ምን ውስጥ እየገቡ እንዳሉ፣ ምን እያደረጉ እንደሆኑ። ጀስት ያ ደስ ይላል የሚለው አዲስ ኢንፎርሜሽን ነው ለነሱ። ቀጣይ አንድ ሲጋራ ሱስ ሲያጨስ ቀጣይ ላይ 2 ሲጋራ ማጨስ እንዳለበት ተመሳሳይ ደስታ ለማግኘት አያውቅም እሱ የሚገባበት። ከዛ ምን ይሆናል መሰለሽ፣ ያቺን ለመደሰት ነው መጀመሪያ የሚገቡት ሁሉ። ከዛ ግን እየተለማመዱት ይመጣሉ። ከዛ የጭንቅላታችን ዲፌንስ መካኒዝም አለ። ሱሰኛ አይደለሁም ሁሉም አይቀበሉም። መጀመሪያ ላይ ማቆም እኮ እችላለሁ ብፈልግ ይሉሻል። ከዛ ሱስን አክሴፕት የሚያደርገው መቼ መሰለሽ፣ እሱ ይከብደውና ምክንያት ይፈልጋል። ይህንን ሱሱን ሳይወቅ ሰው ራሱን ጭንቅላቱ ጊልቲ ሳይሆን በነፃነት እንዲጠቀም ምክንያት ይፈልጋል። ከዛ ምን ያደርጋል፣ ከቻለ ወላጆች ጋር እንደዚህ አልተሟላልኝም፣ በቃ ያልተሟላለትን ነገር እንዳለ ይፈልጋል። በቃ ትንሽዬ ነገር ከእናቴ ጋር ተጣለው ተጨቃጨኩኝ ብሎ ወይ ለማጨስ ይወጣል ወይ ሰምቲንግ። እሺ ወላጆች ልጆች ሱስ ውስጥ እንዲገቡ መንገድ እንደሚያመቻቹ ራሳችሁ ያውቃሉ? በፍጹም አያውቁም የሚል እምነት አለኝ። ምናልባት እኔ በትምህርት ቤት ውስጥ እንደመስራቴ ኃላፊ ሆኜ እንደመስራቴ በጣም ብዙ የወላጅና የተማሪ ሪሌሽንሺፖችን አያለው፣ አግባብነት የሌለው ብር ሲሰጧቸው ወይም ደግሞ ለነሱ የሚያስፈልጋቸውን ነገር ነው ብለው የሚሰጧቸው ነገሮች እያንዳንዱ ነገሮች ማኔጀብል አይደሉም። እንደምናውቀው ወላጆች ያው ላይክ ፋሚሊ አንድ ፓረንት ገልጸ ባህሪ ሲላበሱ አላደለ ወላጅ ስትሆኚ ልጅ እንዴት ነው የሚይዘው የሚለው ሀሳብ አላደለ። በቃ ዱርዬ እንዳይሆን አላደለ፣ ጥሩ ገልጸ ጎበዝ የሚለው ነገር አለ። ይሄ ልጅ ጎበዝ እንዲሆንልኝ ነው፣ ዶክተር እንዲሆን፣ ኢንጂነር እንዲሆን የምፈልገው። ይሄ ነው ፖይንት ኦፍ ቪዋቸው ሲጀመር አንድ ወላጅ ማለት ነው። ኦፍኮርስ ልጅ ዱርዬ እንዲሆን አይፈልጉም። ኦፍኮርስ ሰው ፖዚቲቭ ነው የሚያስቡት። ግን አለ አይደለ ወላጆች ኦቨርሊ ደግሞ ጫን ይፈጥራሉ ልጅ ላይ። ስትሪክት እና ነን ስትሪክት ፋሚሊ ይባል ነገር አለ።
በጣም ስትሪክት የሚባሉት ፋሚሊ አለ አይደለ? ወላጆች ልጆቻቸው በጣም ነው የሚቆጣጠሩት። ሱቅ ራሱ አለቁ ስብሸሽ ሱቅ ራሱ አትሄጂም በጣም ነው አይደለ? በአንድ በኩል እኮ ልክ ናቸው። በአንድ በኩል ልክ ናቸው አይደለ? ብዙ የሚያጋጥማቸው ነገሮች አሉ መንገድ ላይ። አንድ ልጅ ኢንቫይሮንመንት ማይክ ከሆነ ጥሩ መጥፎ ነው። አሁን እንደ ቲዮሪ ነው የሚዋራው ነገሮች። ሱስ እንደዚህ ነው፣ ሱስ ሲጋራ ነው፣ ጫት ነው ምናምን በቃ እዛ ነው የሚገዛው፣ እንደ ቲዮሪ ነው የሚያዘው። ግን አይስ አላየውም፣ በአይኑ አላየውም። ምንድን ነው ይሄ ነገር እንዴት ነው የሚያደርገው የሚባሉ ነገሮች አሉ አይደለ? እንደ ቲዮሪ ነው የሚወስዱት እንጂ እንደ አክሽን አይታይም። ዓለም አቀፍ የሆነ የወላጆች አመካከር አለ። አብዛኞቹ ወይ ከክፍለ ሀገር ነው የመጡት አሚር እንዳደገው አላደጉም እና የሚሉት እኔ እኮ ስንት አቋርጬ ተምሬያለሁ ምናምን ብለው ነው። እና እነሱ ለልጆቻቸው ጥሩ ትምህርት ቤት ማስተማራቸው፣ ገንዘብ መስጠታቸው ጥሩ ነገር ያደረጉለት ነው የሚመስላቸው። አሁን ፊልሙ ላይ እንዳየነው በጣም ለቀውታል። በዚህ ጉዳይ ላይ በጣም ለቀውታል። ምክንያቱም ብር ይሰጡታል። ከልጅነቱ ጀምሮ ሲሟላለት ነው ያደገው። ከዚህ ውጭ አለማያውቅ። ይሄ ደግሞ የአሚር ጥፋት አይደለም፣ የቤተሰቦቹም ነው። ብር መስጠታቸው እኮ አይደለም የሚያበላሸው። የት ነው የምትውለው? ከማን ጋር ነው የሚውለው? ልጄ እንዴት ነው ነገሮችን እያየ ያለው? ክፍሉ እንኳን ገብተው እንደማያውቁ የምታውቀው ቤት ውስጥ ሲጋራ እየተጨሰ እንኳን አይሸታቸውም። ይህን ያህል ደረጃ ይቆጣጠሩትም ማለት ነው። ስፔሻሊ ከብርና የተለያዩ የዲቫይሶችን ቴክኖሎጂ የሚያዩበትን ወይም ደግሞ የተለያዩ ሙቪዎችን የሚያዩበትን እንዲሁም አላስፈላጊ የሆኑ ግንኙነትን የሚፈጥሩበትን ሁኔታዎች ማኔጅ አያደርጉላቸውም እና ስፔሻሊ አብረዋቸው የማያሳልፉት ጊዜ ብዙ እንደመሆኑ ልጆቻቸውን አያውቋቸውም። አንዳንድ ጊዜ በብዙ የስራ ቦታ ላይ እንደምንመለከተው ወላጆች ተማሪዎቻቸውን ከጠፉ በኋላ ነው የሚያገኟቸው እና ይህንን ያደረጉት የራሳቸው አክቲቪቲ የራሳቸው ድርሻ በትክክል አለመወጣት መሆኑን አያውቁም እና ያም ይመስለኛል ወላጆች ከልጆቻቸው ጋር ያለው ሪሌሽንሽፕ የተሳካ ስላልሆነ ወይም ደግሞ ማኔጀብል ስላልሆነ ለሱስ የሚዳረጉት በእነሱ አላስፈላጊ የሆነ ግንኙነት መሆኑን አያውቁም የሚል እምነት አለ። ወደ ተመልካቾቻችን ጎበሹ ተመልሷል። አንድ ተማሪ የጓደኞቹ ግፊት እስከምን ድረስ ይደርሳል ብለሽ ታስባለሽ? እኔ የማስበው ራስን እስከ መጥላት ራስን እስከ ማጥፋት ድረስ ይደርሳል ብዬ አስባለሁ። ምክንያቱም ሱስ ውስጥ እስከገባ ድረስ ያ ልጅ ጓደኞቹ ናቸው የሚሰጡት፣ ጓደኞቹ ናቸው የሚያቀብሉት በዛ ደረጃ ማለት ነው። ከዛ ያንን ነገር ያጣል፣ ራሱን እስከ ማጥፋት ድረስ ይደርሳል። ልጁ አዲክት ከሆነ በኋላ ከዛ በኋላ አለ አይደለ ቤተሰቦች አወቁ፣ አላውንስ የሚሰጠው በየቀኑ የሚሰጠው ገንዘብ አቋረጡበት። ከዛ ያ ጓደኞቹ ገለልተኛ አደረጉት። ገለልተኛ ሲያደርጉት ያው ልጁ ግራ ገባው። መጨረሻ ላይ አለ ወይ ከሱሱ አልሆነ ወይ ከጓደኞቹ አልሆነ ጠነጠለ መሀል ላይ ቀረ ልጁ እና ያው የሚፈጥሩ ነገሮች አሉ። ሜንታሊ ችግር ውስጥ ገበች፣ ሜንታሊ ዲፕሬሽን ውስጥ የመግባቱ ሃይ ቻንስ አለች። መጀመሪያ የኔ ብሏቸዋል፣ የኔ ጓደኞች ብሏቸዋል፣ ያለውን ነገር በሙሉ አድርጎላቸዋል። አይተህ ከሆነ ደግሞ እኔ ከፍላለው ራሱ ብሎ የምግቡ ሰዓት ላይ ካየክ እኔ ከፍላለው ሲል ተነስተው ነው ጥሎት የሄዱት። እዛ ችግር ላይ እንደሆነም እኮ ያውቃሉ። እሱም አልተግደረደረም፣ እሺ ብሎ ከፍላለው አለ። በዛ ውስጥ ደግሞ ምሳቃውን የወረወሩበት መንገድ ብቻ በጣም ከባድ ነው። የኔ ያልከው ሰው የኔ ጓደኛ ያልከው ሰው እንደ መጎዳት በጣም ከባድ ነገር የለም። ጓደኞቹም እንዳየነው ከሆነ ትክክለኛ ጓደኞች አልነበሩ። አሜሪካ ብለዋል። ይህን ነገር እልህ ሳይሆን የሚገባው ዲፕሬሽን ውስጥ ነው የሚገባው። ብዙ ጊዜ ደግሞ ትምህርት ቤትም ወላጅም ዲፕሬሽንን አቴንሽን አይሰጡትም። ልጆቹ ወይ አሁን በራሳቸው ፈልገው ያመጡት ነው የሚመስላቸው። ከገቡ በኋላ የሚደርስባቸው ጫና ስፔሻሊ ራሳቸው ማኔጅ ማድረግ ስለማይችሉ በጤና እክል እንዲሁም ደግሞ ከጓደኞቻቸው የሚደርስባቸው መሳለቅ ሊሆን ይችላል። በቪዲዮ ላይ ወይም በድራማ ላይ እንደተመለከት ነው። እነሱ ነገሮች ማኔጅ ማድረግ ስለማይችሉ ስፔሻሊ በተማሪዎች የሳይኮሎጂካል ዴቨሎፕመንት
አኳያ ያንን ነገር ማኔጅ ማድረግ ስለማይችሉ ምንድነው የጤናና የማህበራዊ ቀውስ ሊደርስባቸው ይችላል የሚል እምነት አለኝ። ይሄ ነገር ከወላጆች ጋር ስናገናኘው ደግሞ ልጅሽ ሜቢ ወይም ልጆቻችሁ እንትን ውስጥ ሊገቡ ይችላሉ፣ ሱስ ውስጥ ሊገቡ ይችላሉ። ኦብቪየስሊ ስትሬት ፎርወርድ መሆናችሁ አይደለ? አምጣውቃን በቃ በየቀኑ የሚስተግብ ይቆረጣል ብሎ ነው አይደለ? ስትሬት ፎርወርድ ይሁንት ሆነ ቀረኩ በትንሽ ብር ቢሰጠው ያንን እያብቀቃ ሱሱን ያስቀጥለዋል እንጂ ያው የሚቆረጥበት ነገር አይመስለኝም። ግን ያደረጉትም አክሽን ደግሞ ጥሩ እንዳልሆነ ነው። በአንድ ሳይድ ጥሩ ነው፣ እኔ እስከማምንበት ድረስ በአንድ ሳይድ ጥሩ ነው ያልኩ ነገር ቶሎ ያንን ነገር ማወቃቸው ጥሩ ነው። በጣም የከፋ ደረጃ ላይ አለመድረሳቸው በኋላ ላይ ይሄ ልጅ ሞቶ ቢያገኙትና ራሳቸውን በጣም ነበር እንትን የሚሉት ራሳቸው ነው በደንብ ነበር እንትን የሚሉት። ግን በዛ ደረጃ ደግሞ በአንድ ሳይድ ደግሞ ባንዴ ነገሮችን ማጣት ልጁ ምን አይነት ደረጃ ላይ እንደደረሰ አሳይቶናል። ካየክ በደንብ ራሱን ጥሎ እነሱ ያንን ማድረጋቸው አያገኝም ማለት አይደለም። ባይዘው ያገኘዋል ግን የሚውልበትን ቦታ መጀመሪያ ላይ ሀብሎ ነገሮቹ ከመፈጠራቸው በፊት ቢያስተካክሉት ነገር ኖሮ ይሄ ደረጃ ድረስ አይደርሱም ነበር። ይሄ ሁሉ ነገር ሲፈጠር ትምህርት ቤቶች ምንድን ነው የሚሰሩት? መምህራን የሚሰጡት ነገር በቂ አይደለም ማለት ነው ብለሽ መረዳት ጀመረሽ እና ትምህርት ቤቶች እና መምህራን ተማሪዎች ወደ ሱስ እንዳይገቡ ምን ሚና ይጫወታሉ ብለሽ ታስቢያለሽ? አብዛኛው እውነታው ላይ ስናወራበት በእውነታው ደረጃ እነሱ የሚያስቡት አይነት ነገር አለ። አንድ ተማሪ ሱሰኛ ሆነ ከተባለ ይሰርቃል፣ ብዙ ጥፋቶችን ያጠፋል፣ ሰው ይጎዳል። ቀርበው እኮ አልጠየቁትም ምንድን ነው የተፈጠረው? ምክንያቱም እነሱ ሁለተኛ የእውቀት አባታችን ናቸው፣ እናቶቻችንም ናቸው። በዛ ደረጃ መጠየቅ ሲገባቸው ማንቋሸሽ፣ አንተ ሌባ፣ አንተ ሱሰኛ፣ ብዙ የማይባሉ ነገሮችን ይላሉ። በዛ ደረጃ እነዛም ተማሪዎች ይጠላሉ። ምንድን አስተማሪዎች ወላጅ ጋር ከመሄዱ በፊት ና እስኪ ንገረኝ ምንድን ነው የተፈጠረው፣ ምንድን ነው ቤት ውስጥ ያለው ችግር ብሎ ሌላ ሰው ከቤተሰብ ይልቅ እነሱ ትንሽ ቀረብ ይላሉ ብዬ አስባለሁ። ምክንያቱም አንድ ቦታ ላይ ነው የሚውሉት። ትምህርት ቤት እስከሆነ ድረስ የሚያስተምሩን እነሱ ናቸው። እያንዳንዱን ነገር ያውቃሉ። ቢጠይቁ ባይ ነኝ፣ ግን እነሱ አይጠይቁ። ወላጆች ከትምህርት ቤት ጋር ያላቸው ግንኙነት ያን ያህል ጥሩ ነው ብዬ አላስብም። አንዳንድ በትምህርት ዘርፍ ላይ ያሉ እንዲሁም ደግሞ ይህንን ሀሳብ በትክክል የሚረዱ ወላጆች ምናልባት በተከታታይነት ያለው ድጋፍ ለማግኘት ወይም ምክር ለመስጠት ከትምህርት ቤቶች ጋር ጥሩ የሆነ ግንኙነት ይፈጥራሉ። አብዛኛውን ጊዜ ግን የራሳቸውን ስራ የሚሰሩበት በእንትኑ ላይ በድራማው ላይ እንዳየ ነው ኃላፊነታቸውን የተወጡ ነው የሚመስላቸው እና የሚፈልጉት ተማሪ የሚፈልጉት ብለው የሚያስቡት ነገሮች ድሮፕ ካደረጉ በኋላ እነሱ የራሳቸውን ላይፍ ነው ከረፈደ ወይም ከመሸ በኋላ ካልሆነ በስተቀር ብዙ ጊዜ ወላጆች ከትምህርት ቤት ጋር የሚኖራቸው መስተጋብር አድጋሚ ነው ብዬ አላስብም። ተማሪዎችን በተመለከተ ወላጆች ይህንን ነገር ከተረዱት ወይም ደግሞ ይህንን ነገር ካወቁ የሚያስፈልገውን ሜዲካል የሆነ ትሪትመንት ሊሆን ይችላል፣ ሳይኮሎጂስት በማማከር ሊሆን ይችላል። በድራማው ላይ እንዳየነው ወላጅም እናትም አባትም ሳይሆን አንድ ሳይኮተሪስት ስታወያየው አይተናል እና እንደሱ አይነት ትሪትመንቶች ቢያገኙ ብዙ ወጣቶች ወደሚፈለገው መስመር መምጣት ይችላሉ የሚል እምነት አለኝ። እንዲሁም ደግሞ በተማሪዎች ጓደኞቻቸውን በዚህ ደረጃ ላይ ካሉ ሊረዷቸውና ከዚህ በፊት የነበራቸውን ሪሌሽንሽፕ አጥብቀው መያዝ ሲገባቸው እንዲሸሹ ፍራስትሬት እንዲያደርጉ ነው የምናየውና ያ ነገር ተገቢ ነው ብዬ አላስብም። አንድም ተማሪ ከትምህርት ገበታው መሰናከል ስለሌለበት ሁሉም የማህበረሰብ ክፍል እንዲህ አይነት ችግር ውስጥ ለገቡ ተማሪዎች የራሳቸውን ድርሻ በመወጣት ወደ መስመር ሊያመጣቸው ይገባል የሚል እምነት አለኝ።
ጎበዝ ሾው ጎበዝ የሆነ ሀሳብን አንስተን እያዋዛን እየተወያየን ነበር። ብዙ ሀሳብና ትምህርት እንደወሰዳችሁበት ተስፋ እያደረግን እኛ በዚሁ ጨርሰናል። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በሚቀጥለው ሳምንት በሌላ ፕሮግራም ሌላ ችግርና ሌላ መፍትሄ ይዘን እስከምንመጣ ድረስ ሀሳብና አስተያየት ካላችሁ ኮሜንት ላይ በመጻፍ ባለሙያችን ይመልስላችኋል። እናመሰግናለን። መልካም ቀን።